ንግስት ሶምያ እንደ ዛሬ አልተጫወተችብንም። ቤተሰብ ንግስት ሶምያ ሰይድን አገኘሁት ብላ አረስ ጽፋ፣ እኛ ደግሞ ሰይድ ጋር በቃ ታረቁ አልሐምዱሊላህ ምን ጓጉተን ምናምን እንድላችኋለን። ወፍ የለም ወፍ የለም። ውድ የመርቃኝቶች ቻናል ቤተሰቦች አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ ወሊላሂ አልሐምዱ ሁሉም ሰላም ነው። ንግስት ሶምያ ዛሬ ተጫወተችብን፣ ፕራንክ ያረገችን ውድ ቤተሰቦቻችን። እስኪ ወረኞች ልያችሁ ብላ ነው አይደለ? የምር ሰይድ ያለ መስሎን በቃ በስበቡ ታረቁ፣ በቃ ተገናኙ ምናምን ብለን ደስ ብሎን ሰፍ እያልን እንሄዳለንስ እስከ መጨረሻው ማየቴ ደግሞ እስከ መጨረሻው 25 ደቂቃውን ከሆነ 25 ደቂቃውን ከሆነ ሰይድ ይመጣል። በቃ ታረቁ። ሲገናኙ ምን ይባባሉ? እንዴት ይኳኳኑ፣ ይተቃቀፉ፣ ይሳሳሙ። ልጆቹ ሲያገናኛቸው እንዴት ነው ብዬ ብታዩ ለወሬ ሞት ሁለት ጥሬ ፈነዳሁ ነው የሚባል አይደል የሀገሬ አባባል። እንድች ብዬ ጉጉት ብዬ ስጠብቅ ብታዩ ወፍ የለም እላችኋለሁ። ወፍ የለም። እስከ መጨረሻው ቪዲዮ አለቀ። አይገርምም? እናንተስ ምን አላችሁ? ኮሜንቶች ራሱ ወላይ ተናደዋል። እኔ ከሰይድ የተገናኘች መስሎኝ ሩጭ መጓጓቴ ያላለችም። ወላይ እውነትሽን እኮ ነው። የምር ተደፍቼ ነበር ሩጭ ንግስት ሶምያ ላይ ያስታርቃችሁ። የምር ተደፍቼ ነበረ በሩጫ ለማየት ማለት ነው። እኛ ግን ወረኛ ሆነናል። ወላሂ ሱብሃንአላህ። ለወሬ ሞት ለጥሬ ፈነደው። በቃ ግን ያኔ ወረኛ ስላችሁ የሰይድና የሶምያን ጥሩውን በማሰብ ነው እንጂ መጥፏቸውን በማሰብ አይደለም። እንደዚህ እየቸኮልና በቃ እነሱ ተገናኙ የሚለውን እሺ። ቤተሰብ እየተንጫጩ ድምጽ እየገባብኝ አቋርጨው ነበርና ሆነም ቀረም። ውድ ቤተሰቦች ሶምያ ዛሬ ሰርታልናለች ማለት ነው። ፕራንክ ነው ያደረገችን። በቀጣይ ቪዲዮ ከሰይድ ጋር ካልመጣሽ እንገልሻለን። ከሰይድ ጋር ካልመጣሽ በቃ ፕራንኩን መካስ አለብን። ሶምያ ታረቁ፣ ባላህ በቃችሁ። በነገራችን ላይ አሁን ይሄንን ለማድረግ የፈለገችበት እስኪ ስንት ሰው እስከ መጨረሻው ያየዋል ቪዲዮዬን፣ ስንት ሰው ይከታተለዋል ለሚል ነው። ደግሞ አሪፍ ማስታወቂያ ነው የሰራች። ማስታወቂያ ነው በነገራችን ላይ አሪፍ ስራ ነው የሰራች። ጎበዝ። ቤተሰብ አልተጣሉም፣ አትመኗቸው፣ እየተመካከሩ ነው። ድራማ ነው የሚሰሩበት። ትክክል፣ እውነት ብለሻል አሉ እንጂ አንዳንዱ ጸጉርሽን ዝቅ አድርገሽ አስይጂ ተብለሻል። ደግሞ ምክርም ተመክረሻል። እኔ እኮ እንደዚህ የምርመላ መስሎኝ ንግስት፣ እኔ እንደዚህ ድፍትልል እኔ ልደፋ፣ ኧረ እኔማ ልደፋ፣ ጠላትሽ ብቻ። ሶምያ ዛሬ ሰርታልናለች፣ ቤተሰብ ሰርታልናለች። እንዴት አያችሁት? የምር የተገናኙ መስሎን ነበረ። ያው እኛ መገናኘታቸው ሀይር ነው፣ መገናኘታቸው አሪፍ ብለን ነው ስለምናስብ ነው ስለነሱ መገናኘት እንደዚህ በጉጉት የምንጠብቅ እንጂ እኛ የሚቀነስልን የለም። የ5 ሳንቲም አይጨመርልን፣ 5 ሳንቲም አይቀነስብን። ምንም ይጨመርልን ነገር እኮ የለም። ግን ያኔ የሰው ደስታ ያስደስታል በሚለው ሶምያና ሰይድ ስለተገናኙ ደስ ይለናል ለማለት ነው። ሀሳባችን ለመግለጽ ነው። እንደዚህ ቪዲዮ ስንጠብቅ ስንደፋ ስንቀነ ቆይተን አሁን ወይኔ በላቸው ቤተሰብ፣ ወይኔ በላቸው። በህልምሽ ነው እንዴ የታረቅሽ መስሎሽ ነበረ? ባድ ነው። በህልምሽ ነው ወይ የታረቅሽ መስሎሽ ነበረ? እውነት መስሎኝ በጣም ብዙ ልጆች ጓጉተን ነበር። የተመታሽ ነሽ መግቢያው የምትዩ ኮም የምር መስሎኝ እኔ ደግሞ ስፈልግ አላለች። አሁን ካሁን ሰይድ መጣ እያልኩ ብታዩ አይናይን ሳይ ቤተሰብ በድጋሚ እንዴት ናችሁ? ደህና ናችሁ ወይ? ሶምያ ዛሬ ሰርታልናለች። እስኪ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሲወዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንግዲህ ሶምያና ሰይድ መቼለት ነው ቪዲዮ ሰርች ነው። ሰይድ ዛሬ ልጁን ያያል ብዬ ብዙ ሰው ነው ያየው። ላይ ብላይ ነበር 1000 ምናምን ሰው ነው ያየው። 1000 ሰው እና ሲቆጡ ነበር። የታለ ሰይድ ይለኛል አንደኛው። የታለ ይለኛል። ምኑ አልኩት። ሰይድ አለኝ። ይህ ሰይድ ያለ ኢትዮጵያ ነው፣ እኔ ያለው ሀገሬ ነው። የት አግኝቼ ነው ማገናኘ? ደግሞ ያልኩኝ ዛሬ ልጆቹን ያያል ነው እንጂ ሰይድ ዛሬ ልጆቹን አየ አላልኩህም አልኩት። ያው እኛ ጥሩ ምኞት እየተመኘንላችሁ ነው። በቃ በቀጣይ ቪዲዮ ሰይድ ሲመጣ ልጆቹ ጋር ይመጣል ምናምን ብለን ጥሩ እየተመኘን እየፈተፈትን እየሰራን እያለ
እና ምን ላይ ብለህ ቁጭ ብለሽ ትስቂያለሽ ምናምን አላለኝም። እሱ ያሰበ በቃ ሰይድን ላገናኘው ማለት ነው፣ ላሳየው ሰይድን ላይ ብላይ ምናምን አላወቀም። ሰይድ ያለ ኢትዮጵያን ያለው ሳውዲ አረቢያ ጅዳ። ምን አይነት ነው ባካችሁ? ሆነም ቀረም ያኔ ይሄንን ያለበት ምክንያት ብዙ ሰው ስለሚያያቸው ነው፣ ስለሚከታተላቸው የእነሱ መታረቅ የፈለገ ሰው ነው። ብዙ ሰው የእነሱ መታረቅ ይፈልጋል። ምክንያቱም አልተጣሉም እኮ ለድራማው ነው እንጂ የታጡጥሉ ለምሩ አልተጣሉም። ግን ያኔ ለድራማውን ቢሆን እንዲታረቁ ደራሲው ግን ይበቃሃል፣ በቃ አስታርቃቸው። ማን ነው ይሄን ድራማ የሚደርሰው? ራሳቸው ናቸው። አኪድ በጀብ የዩቲዩብ ደራሲ ራሱ ነው እንጂ የለውም። ስለዚህ ደራሲው ይበቃሃል ከት አድርግና ታርቀው ልጆችን እንዲያድርግ ማለት ነው። ገባ የኔ ወድ የሚጠቅምሽን አንቺ ልጅ የምታውቂ ብላሻል። ደሞ መጣደፊ ብላለች። ኮሜንቶች ራሱ በጣም የሚያስቅ ተከታታይ ድራማ ወደ መጨረሻው ሾው እየደረሰ ነው ብላለች። ትክክል። ለአሁን ኢትዮጵያ ላይ ብዙ ይቆያሉ ትንሽ፣ ምክንያቱም ብዙ ማስታወቂያዎች ይመጡላቸዋል፣ እነሱን ይሰራሉ ምናምን ዲኤንኤን ምናምን ሲሉት የነበሩት ራሱ ማስታወቂያ ነው ጀምሮላቸዋል ማለት ነው። ቀጣይም ሌሎች ማስታወቂያዎች ይቀጥላሉ። እየሸቀሉ ነው፣ ይሸቀሉ። መልካም ስራ። አምሺ ዛሬ ሰርፕራይዝ ሳይሆን ፕራንክ ነው ያደረገችን። ፎቶ ለጥፋ ርዕስ ጽፋ ፕራንክ ርዕስ መሸጥ ይባላል። በነገራችን ላይ ይሄ አይነት ስራ ርዕስ ብቻውን መሸጥ፣ አነጋጋሪ ርዕስ ተጽፎና ውስጡ ባዶ ማለት ነው። እንድልካው እንዳመጣችው ሶምያ ውስጡ ባዶ፣ ውስጡ ሰይድ የሌለበት እንደዚህ አይነት ነገር ነው ብቻ። ኧረ ተው ሶምያ፣ በማህላችሁ የገባ ሰይጣን እስከሚታሰር ድረስ ሰይጣኑ ሲታሰር ራሳችሁ ጊዜ ይታረቃሉ። ለማንኛውም አላህ ያስታርቃችሁ። የልጆቻችሁ የልጅሽ አባት ነው። አላህ በፈቀደ ጊዜ አንድ ላይ ትሆናላችሁ ብላለች። ዋናው እሱ ነው። አሁን እኮ እንትን አልተፋቱም እኮ እነዚህ ልጆች፣ አሁን ጠብ ላይ ናቸው እንጂ ፍች ምናምን ላይ አልደረሱም። ገባሽ አይደል? ፍች አልደረሱም። ስለዚህ ጠብ ስለሆነ ጠብ ደግሞ በጊዜው ይታረቃሉ ማለት ነው። አሁን እልም ያለ ጠብ ምናምን አልመጣም፣ ወይም ፍች ምናምን አይደሉም። ጠብ ናቸው፣ ዝም ብሎ ጠብ መኮራረፍ ምናምን እንደዚህ ያለ አይደለ? እሱ ነው። ሀዩ የምትባል ህሊና ቢስ ከሶምያ ጋር ከልጆቿ ጋር መገናኘት የለባትም። ለሰይድ ንብረት ስትል ልጆችን ለማጥፋት ወደ ኋላ አትልም። ሀዩ ብዙ ሰው አይወዳትም። ሀዩ የብር ሰው ነች ነው የሚሏት። ብቻ ሀዩ የብር ሰው ነች ነው የሚሏት። እሷም እንግዲህ ብር አምጣና ልጅ ወልድልሃለሁ ብላለች። ባለፈው ቪዲዮ ሰርቻለሁ። ብር አምጣና ልጅን ወልድልሃለሁ ብላለች። አሁንም ለልጅ ስትል እንግዲህ ሌላ ነገር ታደርጋለች ነው የሚሉ ኮሜንት። ቻው ሰው ሁሉ አንዳንዴ ብር እኮ የማያደርገው የለም። ብር ሸይጧን ነው እናቴ። ተገናኙ ብዬ ብገባ ወዮ